በትውውቅ በዝምድና በኔትወርክ በሀገሬ ልጅ ነው በሚል የሀገሬ ሰዎች ናቸው በሚል በዘር በሃይማኖት በመከፋፈል በጥቅማ ጥቅም በኔትወርክ በመተሳሰር ዋናው የሰው ልጅ ወደ ስልጣኔ የሚወስደው ወደ ብልጽግና የሚወስደው ሐሳብ በማፍለቅ በሐሳብ የበላይ በመሆን የሚሻለውን ሐሳብ የሚሻለውን አማራጭ በመስጠት በመጠቆም ለሀገር ለዜጋ ለህዝብ የሚጠቅም ነገር በመስጠት ነው እንጂ በትውውቅ በዝምድና በኔትወርክ በሀገሬ ልጅ ነው በሚል የሀገሬ ሰዎች ናቸው በሚል በዘር በሃይማኖት በመከፋፈል በጥቅማ ጥቅም በኔትወርክ በመተሳሰር የሰው ልጅ በሶስት መሻቶች ይመላለሳል። ኃይል፣ ክብርና ሀብትን ለመቆጣጠር ሲባል የሚኬድበት ከሐሳብ የተጣላ ከምክንያታዊነት የተፋታ በጉልበተኝነትና ኃይል ሁሉንም ለመቆጣጠር የሚደረግ ጥረት እሱ ሐሳብ አልቦነት ተብሎ የሚጠራ ነው። ይህ መንገድ ከየትም ፍጪው ስልጣኑን አምጪው አይነት ሂደትን ይከተላል። በኢኮኖሚ በልጽጋ የዜጎቿን ፍላጎት በሚገባ አሟልታ ወደሚፈለገው የእድገት ጎዳና እንዳትጓዝ ከሚያደርጉ ማነቆዎች ስብራቶች ውስጥ አንዱ ሐሳብ አልባ ፖለቲካ ነው። ከብልጽግና ግባችን እንድንቀር መደነቃቀፍን የሚፈጥር ነገር ነው። መዳረሻው የኢኮኖሚ ፍላጎት ብቻ ከሆነ የኃይል ፍላጎት ብቻ ከሆነ ያልተገባ ክብር ከሆነ ሐሳብ አልባ ፖለቲካ ነገሰ ማለት ነው። ዜጎች በሰላም ሰርተው እንዳይከብሩ ሁከትና በጥብጥ በመፍጠር ሀገራዊ ብሔራዊ ጥቅምን ጉዳት ላይ የሚጥል ነው ማለት ነው።